ዛሬው ፕሮግራማችን የሚያጠነጥነው ቀደም ሲል ዶክተር እንደገለጸው ሙታኖችን እንዴት ነው በቁርአንና በረሱል ሰለላሁ ዐለይሂ ወሰለም በተስተማርነው መሰረት የምናስተናግደው በሚለው ዙሪያ ይሆናል። በቀጥታ ወደ ርዕሳችን ከመግባቴ በፊት ዶክተር በተናገረው ላይ ተጨማሪ የምለው ይኖረኛል። ይኸውም ረሱል ሰለላሁ ዐለይሂ ወሰለም ከድንገተኛ ሞት ወይም አሟሟት ያስጠነቀቁ መሆናቸውን ነው። ድንገተኛ ሞት ማለት አሁን አብረን ቁጭ ብለን በጋራ ጥሩ ጊዜ አሳልፈን ስናበቃ አስቡት፣ በነጋታው ነገ በሞባይልህ ላይ የገሌ ልጅ ወደማይቀረው ዓለም ተጓዘ ሞተ የሚል የጽሑፍ መልእክት ቴክስት ሜሴጅ ይደርሳል። ይህ ሰው ትላንት ካጠገብህ በጤና በሰላም ቁጭ ብሎ ነበረ። ይህ ለአላህ ምንም የሚሳነው ነገር አይደለም፣ ምንም አይደንቅም። እርሱ በሁሉም ነገር ላይ ቻይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ድንገተኛ ሞት አስጠንቅቀውናል፣ አስፈራርተውናል እንዲህ በማለት ለሙእሚን የእረፍት የእፎይታ አያያዝ፣ ለአመፀኛ ደግሞ የበቀል አያያዝ ነው። ለተዘጋጀ ከአላህ ጋር ለመገናኘት ዝግጁ ለሆነ ሙእሚን እረፍቱ ነው። ለአመፀኛና ከሃዲ ለኃጢአተኛ ደግሞ በቀል ነው። ሞት በጥቅሉ ትልቅ ትንሽ ሳይል ሀብታም ድሃን ነጣጥሎ አይመለከትም። ለ26 ተከታታይ ዓመታት ሙታንን በማስተናገድ ላይ ይገኛል። ስለ ሙታን ሲወሳ፣ ስለ አሟሟት አይነቶች ሲወራ በአይምሮ ልታስበው ልትገምተው የምትችለውን የአሟሟት አይነቶች በሙሉ አጋጥሞኛል። ሁሉንም ሙታን በእጅ አጥቢያቸዋለሁ፣ ከፍኛቸዋለሁ ብል ማጋነን አይሆንብኝም። ይህን ስራ የምሰራው ተከፍሎኝ በደሞዝ አይደለም። እኔ መንግስት ተቀጣሪ ሰራተኛ ነበርኩ። ከፍተኛ ኃላፊነት ላይ የነበርኩና በቂ ደሞዝ የነበረኝ ሰው ነኝ። ነገር ግን ይህን ቋሚ መንግስት ስራ ከጡረታ መውጫ ወቅቴ 6 ዓመታት አስቀድሜ በራሴ ፍቃድ በቅድመ ጡረታ ለቅቄ ሙሉ ጊዜን ሙታንን በማስተናገድ ላይ በመዋል በመስራት ላይ ይገኛለሁ። የመስጂድ ኢማም ሆኜም በከፍተኛ ደሞዝ ቋሚ ኢማም ሆኜ ሰርቻለሁ። ነገር ግን ይህም ቢሆን ነፍሴ ሊረካበትና ሊረጋጋበት አልቻለም። በዳዋና ኢርሻድ ጽሕፈት ቤት ውስጥም የተወሰነ ጊዜያት አገልግያለሁ። ያም ቢሆን አላረጋጋኝም። በአምር ቢን ማዕሩፍ ወነህይ ዐኒል ሙንከር ማህበር ውስጥም ሰርቻለሁ። እሱም አላረካኝም፣ አላረጋጋኝም። ሌሎችም የተለያዩ ኃላፊነቶች ላይ ሰርቻለሁ። ነገር ግን በአንዱም ልረካና ልረጋጋ አልቻልኩም። ሙታንም በማስተናገድ በማዘጋጀት ስራ ብቻ ነው የተረጋጋሁትና ነፍሴ የረካችው። ለምን እንደምትሉኝ እርግጠኛ ነኝ። ስለሆነም እንደናንተ ሆኜ ራሴን በመጠየቅ ነው ራሴ መልስ እሰጥበታለሁ። ለምንድን ነው ያሸፍ ከፍተኛ የኃላፊነት እርከን ላይ የነበርክበትን ስራ አንተህ የጀናዛ የሙታን አጣቢ መሆንን ለምን መረጥክ? ያን ከፍተኛ የመንግስት መስሪያ ቤት ኃላፊነትና ከፍተኛ ደሞዝ በቂሳስ የተገደሉ በሰዓት ተቃጥለው የሞቱ አስከሬን ሳይቀበር ቆይቶ የጠነባን ውሃ ውስጥ ሰጥሞ የሞተን ግብረ ሰዶማይን ዝሙተኛን በአደጋ የሞተን አስከሬን ማጠብና መከፈንን ለምን መረጥክ? ሚስጥሩ ምንድነው? በዚህ ስራ የምታገኘው ልዩ ጥቅም ወይም የሚከፈል ደሞዝ ምን ያህል ነው? ያንን ሁሉ የነበርክበትን ስራ ትተህ ወደዚህ ስራ እንድትመጣ ያደረገህ ምክንያቱ ምንድነው ትሉ ይሆናል። ረሱል ሰለላሁ ዐለይሂ ወሰለም አስከሬንን ስለሚያጥብ ሰው የተናገሩትን በቅድሚያ አድምጡ። ጀናዛን የሚያጥብ ሲባል እኔም ብቻ አይደለም እያንዳንዳችሁን የሚመለከት ነው። ሌላው ቀርቶ አንዳችሁ ጀናዛ ወደሚታጠብበት በመግባት አንድ ጆግ ውሃ በማቀበል ቢሳተፍ ራሱ ጀናዛ ያጠበ በሚለው ሐዲስ መልእክት ስር ይካተታል። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። አንድ ሙስሊም ያጠበና ገበናውን የደበቀለት ሰው 40 ጊዜ ምህረት ይደረግለታል ይላሉ። በጠበራኒ ዘገባ ደግሞ በሙዕጀሙል ከቢር ላይ አንድ ሙስሊም ያጠበና ገበናውን የደበቀለት ሰው 40 ከባባድ ወንጀሎች ይማሩለታል በሚል ተዘግቧል። በሌላ ሶስተኛ ዘገባ ሼኽ አልባኒ ሐሰን መሆኑን ያረጋገጡት ዘገባ ደግሞ አንድ ሙስሊም ያጠበና ገበናውን የደበቀለት ሰው ልክ እንደ እናቱ እንደወለደችው ሕፃን ከወንጀል የጸዳ ሆኖ ይመለሳል የሚል ተነግሯል። ልክ ሐጅ አድርጎ ሐጁ ተቀባይነት እንዳገኘለት ሰው ማለት ነው። ተመልከቱ እስቲ ይህን ግዙፍ ድርብ የሆነ አጅር። በተጨማሪም ሐዲሱ ሟችን ያለበሰ ማለትም ከፈን ገዝቶ እንዲከፈን ያደረገ ሰው ሟችን ያለበሰ ሰው በጀነት ውስጥ ከሱንዱስና ከኢስተብረቅ የሆነ ልብስ ይለብሳል በሚል ተነግሯል። ከፈንም በተመለከተ ወደፊት የምናነሳ ይኖራል። ቀብር የቆፈረለት ሰው ቀብር መቆፈር ሲባል በቀጥታ አንተ የግድ በቁፋሮ መሳተፍ ብቻ አይደለም። ለቆፋሪዎች የቆፈሩበትን የላባቸውን ክፍያ በመክፈል ካስቆፈር በዚሁ ስር ትካተታለህ። ቀብር የቆፈረለትና በቀብር ውስጥ ያሰኛው ሰው በጀነት ውስጥ አላህ ያሰፍረዋል። እሺ ታዲያ ስንቶቻችንን ከኛ መካከል ይህን ታላቅ ምንዳ ለማግኘት ከጅሎ ሙታንን አስከሬንን የሚያጥብ? ስንቶቻችንን ይህን ታላቅ አጅር ታሳቢ አድርገን ከፈን ገዝተን በሰደቃ መልክ ለጀናዛ ማጠቢያ ማዕከላት የሚያበረክት ወይም የሚሰጥና ለአባቱ ወይም ለእናቱ ወይም ለራሱ አጅሩን የሚነይት ማን ነው? ልብ በሉ፣ አጅሩ እንደቀላል የሚታይ አይደለም። በጀነት ውስጥ አላህ ሱብሓነሁ ወተዓላ
ከሱንዱስና ከኢስተብረቅ የሆነን ልብስ ያለብሳል። እስቲ ስንቶቻችን ነን ለአላህ ብሎ ነይቶ ቀብር የሚቆፍር ወይም በቁፋሮ ላይ በመሳተፍ እገዛን የሚያደርግ? በእውነቱ እነኚህ ጉዳዮች ማህበረሰባችን ከተዘናጋቸውና ከተዋቸው ብሎም ከረሳቸው መልካም ተግባራት ውስጥ ናቸው። እኔ ከ20 ዓመታት በላይ በዘርፉ ላይ በነበረኝ ቆይታ የተለያዩ አደጋዎችና እንቅፋት ደርሰውብኛል። ነገር ግን እጅ አልሰጠሁም። በዚሁ ስራ ላይ አልহামዱሊላህ ጸንቻለሁ። ኢንሻአላህ ወደፊቱም ከናንተ መካከል አንዳችሁ አስከሬንን እስከሚያጥበኝ ድረስ እቀጥላለሁ። አዎ ያን ሁሉ ኃላፊነትና የሥራ ዘርፍ እርግፍ አድርጌ ተውኩት ይሄኑ ከጅዬ ነው። በእነኚህ ረጅም ዓመታት ቆይታ ያላጠብኩት የጀናዛ አይነት ወይም ያላየሁት አይነት አሟሟት የለም። አይምሮአችሁ ሊያስብ የሚችለውን ሁሉ የአሟሟት አይነቶች የሞቱ ሰዎችን ጀናዛ በእጆቼ አጥቤያለሁ አልহামዱሊላህ። ሌላው ቀርቶ በኤድስ በሽታ ህልፈታቸው የሆኑ ወገኖችን አስክሬን አጥቤያለሁ። እንደምታውቁት የኤድስ በሽታ እስካሁን ድረስ መድኃኒቱን የሰው ልጅ ያልደረሰበት ያላገኘው አደገኛ በሽታ ነው። ግን የሚገርማችሁ ይህ ፈውሱ ያልተገኘለት አደገኛ በሽታ በእርሱ የተለከፈና የተያዘ ሰው ሲሞት በሽታውም አብሮት ይሞታል። ወዲያው ነው የሚወገደው። ለዚህም ነው በደም የሚተላለፍ በተለወሱ የሕክምና መሳሪያዎችና መሰል ነገራት ከሰው ወደ ሰው የሚተላለፉ። ይህ በሽታ በአብዛኛው የሚተላለፈው በዝሙት በግብረ ሰዶም ነው። በተለይም በብዛት የሚተላለፈው በግብረ ሰዶም ነው። ድሮ በዓለም ላይ በጣም የሚፈሩ በሽታዎች እኛም የጀናዛ ጣቢያዎች በጣም ጥንቃቄ የምናደርግባቸው በሽታዎች 3 ነበሩ። በጣም የሚፈራ በሽታ በአሁን ሰዓት የጉበት ካንሰር የሚባለው። ይህ በሽታ ህመምተኛው ከሞተ በኋላ ራሱ ከሰው ማለትም ከአስክሬኑ ወደ ሌላ ሰው ይተላለፋል። ታላላቅ ዑለማዎቻችን በህይወት ያሉትም የሌሉትም ከመሞታቸው በፊት በአንድ ድምጽ ኢጅማዕ ያሉት ነገር አለ። ይኸውም 5 አይነት ሁኔታዎች በሟች ፊት ላይ ሲታጠብ ወይም ሲከፈን፣ ሲሰገድበት ወይም ሲቀበር ምንም አይነት የመልካም ፍጻሜ ሁስነል ኻቲማ ምልክቶች አይታይበትም። እሺ ታዲያ ምን አይነት ምልክት ነው በእነኚህ 5 ሁኔታዎች ላይ የሞቱ ሰዎች የሚታይባቸው ካላችሁ፣ በእነኚህ 5 ሁኔታዎች ላይ የሞቱ ሰዎች በጠቅላላ አላህ ከዚህ አይነቱ ውርደት ይሰውራችሁና በመጀመሪያ ገና ሲያጥቡት ፊቱ ወደ ጉሬላ ዝንጀሮነት ይለወጥ። እንዲህ ስል ለዚህ አባባል ማስረጃ ምንድነው ማለታችሁ አይቀርም። አብሽሩ ታዩታላችሁ። እርግጠኛ ነኝ ፎቶ ማንሳት ሐራም አይደለም እንዴ ትሉኛላችሁ። ትክክል ናችሁ፣ ፎቶ ሐራም ነው። ነገር ግን ዑለማዎች የፎቶን አይነትና ይዘት በተመለከተ የአቋም ልዩነት ወይም ኺላፍ አላቸው። እንዴት አይነት ፎቶ ነው የሚለውን ከማውሳቴ በፊት አንድ ጥያቄ ልጠይቃችሁ። ይህ እንደምትመለከቱት አይነት ዲጂታል ካሜራ በረሱል ዘመን ነበረ? ቪዲዮ በረሱል ዘመን ነበረ? ሙከየፍስ እንዲህ አየሩን የሚያቀዘቅዝ የሆነ መሳሪያ ነበረ? የዚህ አይነት ምንጣፍ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ነበረ? በዘንባባ ምንጣፍ ዝንጣፊ በተሰራ ሰሌን ነበር የሚሰግዱት። ከየአቅጣጫው አቧራ ይቦንባቸው ነበር። ጫማዎቻቸውም እንደኛ ከቆዳና ከሲንቴቲክ የተሰሩ አልነበሩም። እንዳልኳችሁ የፎቶን ይዘትና አይነት በተመለከተ ክልክል የሆነው የቱ ነው በሚለው ላይ ዑለሞች የአቋም ልዩነት አላቸው። በሐዲስ እንደተጠቀሰው ፎቶ ወይም ምስልን አይተን ሳታፈራርሰው እንዳታልፍ በሚል ትእዛዝ ተላልፏል። ይህ እኛ የምንለው ፎቶ የወረቀት ፕሪንት ፎቶ ይቀደዳል እንጂ አይፈራረስም። በሐዲስ የተወገዘውና የተከለከለው የፎቶ አይነት ምስል ወይም ቅርጻ ቅርጽ ሐውልት እንደሆነ ተስማምቷል። በእጅ ቀርጸህ ፍቀህ የምትስለው ስዕል ወይም ቅርጽ ህይወት ያለው ነገር ከሆነ አላህ Subhanahu Wa Ta'ala የቃም ያለት ሩህ ወይም ህይወት እንድትዘራበት በመጠየቅ ይቀጣሃል። ልትዘራበት አትችልምና ቅጣቱ ብርቱና ዘውታሪ ይሆንብሃል። እኔ በካሜራ አንስቼ የማሰራጨውና ለህዝብ ይፋ የማደርገው ፎቶ በመሰረቱ ዑለማዎች ይቻላል በሚል ፈቅደዋል። ምክንያቱም እኔ የማሰራጨው ሰዎች እንዲገሰጹበትና እንዲመከሩበት ለማስተማር ዓላማ። እኔ የማሰራጨው ፎቶ የዘፋኞችና መሰል የጥበብ ሰዎችን ወይም የኳስ ተጫዋቾችን ፎቶ አይደለም። የአይዶል ወይም የስታር አካዳሚ ምስሎችን አይደለም የማሰራጨው። እኔ የማሰራጨው ፎቶዎች በመሰረቱ ማንነታቸው እንዳይታወቅ ፊታቸው የተሸፈነ ነው። ወደፊት ትመለከቱታላችሁ እና የፈለገውን ያህል የመጥፎ ፍጻሜ ሱል ኻቲማ ምልክቶች የመልካም ፍጻሜ ሁስነል ኻቲማ ምልክቶች የሚታዩበት ፎቶዎችን ብትመለከቱ ይህ የተመለከታችሁት ነገር እንደ ጀናዛ ጣቢነቴ ለእኔም ሆነ ለእናንተ ለማንም ይህ ጉዳይ ሟችን የጀነት ወይም የጀሃነም ነው ብለን ብያኔ እንድንሰጥበት ስልጣን አያሰጥንም፣ አያስፈቅድልን። ይህ በአላህ ስልጣንና መብት ላይ ድንበር ማለፍ መንጠራራት ነው። ይህ መጥፎ ፍጻሜ ነው፣ ይሄኛው ጥሩ መልካም ፍጻሜ ነው እያል እንድንፈርጀው አይፈቅድልን። ምንድነው ታዲያ የሚገባን ካላችሁ መጥፎ ገጽታና መልካም ጥሩ ገጽታ ነው መባል ያለበት። ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብሏል፣ አንዳችሁ የሟችን አሟሟት በሚጣር ጊዜ ወይም በሚመለከት ጊዜ መልካምን ነገር ይናገር፣ መላእክት እናንተ በምትሉት ላይ አሚን ይላሉ። ስለዚህ በራስ ተነሳሽነት ስለሟች የምትናገረው እያንዳንዱ ንግግር
በአንተ ላይ እንደሚመዘገብብህ ሼኽ አባስ በታዊ በሱዳን ኢንሻአላህ ይቀጥላል።